ይሻል በጣም ይሻል። የሸዋ ፈራው ህልም ምንድነው? ለምሳሌ አይተ እንደሆነ በዚህኛው መንገድ ከሄድክ አንዳንዶች ሳይ ቸርች ይከፍታሉ፣ ከዛ በኋላ ምዕመናን ይኖራቸዋል። እንዲህ አይነት ህልምና ዕቅድ ያላቸው አሉ። በተቃራኒው ደግሞ የሆኑ ሰዎች አሉ። የሸዋ ፈራው ህልም የትኛው? መጀመሪያ አንድ ማስተካከያ ሰጥቼ ልለም፣ ቸርች አይከፈትም፣ ይተከላል እንጂ አይከፈትም። ሲጀመር ቸርችን ማንም ሊከፍት አይችልም። ኦልሬዲ ኢየሱስ ክርስቶስ በደሙ አንድ ጊዜ ከፍቷታል። ማንም ሰው ተነስቶ ቸርች ሊተክል አይችልም። በመጀመሪያ ጥሪ ያስፈልጋል ማለት ራሱ እግዚአብሔር በዚህ መንገድ እንድታገለግለኝ እፈልጋለሁ የሚል ኮንፈርሜሽን ሊሰጥ ይገባል። እሱ ኮንፈርሜሽን መጀመሪያ ላንተ ይመጣል። ከዛ የቤተክርስቲያን መሪዎች አሉ፣ ሽማግሌዎች አሉ፣ የሃይማኖት አባቶች አሉ። እነሱ ጸጋህን ይለዩና ትለያለህ ማለት ነው። ልክ ኢየሱስ ክርስቶስ 12ቱን ሐዋርያት ከተከተሉት ሁሉ እንደለየ እንደዚያ ይለያል ማለት ነው። ዝም ብሎ አይከፈትም። እኔ ስለፈለኩ የማደርገው ነገር የለም። ወደ እግዚአብሔር ስለፈለገ የሚሆን ነገር ነው። ነገ ምን እንደሚሆን አላውቅም። እዚህ ጋር ሆኜ እንደዚህ ነው እንደዚያ ነው ማለት አልችልም። ግን አንድ ነገር እርግጠኛ መሆን ይችላል። ከዚህ በኋላ በዘመን ሁሉ ጌታን አገለግላለሁ። በሆነው መንገድ ይሁን ጌታን ግን አገለግላለሁ። ምንም አማራጭ የለኝም ከማገልገል ውጭ። መንፈሳዊ ህይወቱና የኪነ ጥበብ ህይወቱ አይጋጭም? በጭራሽ አይጋጭም። ለምን መሰለህ? ቅዱስ መጽሐፍ ምን ይላል? የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። በሌላ ክፍል ደግሞ ማንም ጥበብ የጎደለው ቢኖር ያለ ነቀፋ በልግስና የሚሰጠው እግዚአብሔርን ይለምን ይላል። ስለዚህ የመጀመሪያው ጥበበኛም የመጨረሻው ጥበበኛም እግዚአብሔር ነው። ሰማይን እንዴት አድርጎ ፈጠረው? በጣም አስደናቂ ነው አይደል? ምድርን እንዴት አቆመ? በጣም አስደናቂ ነው። ያንተ ተፈጥሮ በጣም አስደናቂ ነው። የኔ የሌሎቻችን ተፈጥሮ ሁሉ በጣም አስደናቂ ነው። ስለዚህ አይጋጭም ነገሩ። ሁለተኛ ጥበብ እኛ በምንረዳበት መንገድ ነው እንጂ ቤተክርስቲያን ለአገልግሎት ትጠቀምበታለች እኮ። ለምሳሌ መዝሙር አለ። መዝሙሩን የሚያጅቡ ሙዚቀኞች አሉ፣ አቀናባሪዎች አሉ፣ ጥበበኞች እኮ ናቸው። ገጣሚዎች አሉ። ዳዊት ለምሳሌ ንጉሥ ዳዊት በገና ይጫወት ነበር፣ በጥበብ እኮ። ሰለሞን ልጁ በጣም ጥበበኛ ነበር። ስለዚህ ጥበብ የቤተ ክርስቲያን ነው። ጅማሬውን ከቤተ ክርስቲያን ነው። ቤተክርስቲያንም ለአገልግሎት ትጠቀምበታለች እና አይጋጭም። እንዲያውም ይሄን እየሰራህ ማገልገል ምንም ማለት ነው። ሐዋርያው ጳውሎስ ድንኳን ነበር የሚሰራው። በነገራችን ላይ ድንኳን እየሰፋ ያገለግል ነበር። እንዲያውም በማንም ላይ አልከበድኩም ማለት ገንዘብ ተሰብስቦ ምናምን እንዲሰጠው ቁጭ ብሎ ምናምን የሚጠበቅ ሰው አልነበረ። ስለዚህ እየሰሩ ማገልገል እንዲያውም በጣም ትክክለኛ ነገር ነው። አይዜቤ የወንጌል አስተምሮ ምን መሰለህ? ለምሳሌ ሰይፉ እዚህ ጋር ቁጭ ብለሃል። አሁን አንድ ስራ እየሰራህ ነው። እግዚአብሔር ይህንን እንደሚያከብረውና ክሬዲት እንደሚያደርግልህ ታውቃለህ። በቅንነት በጨዋነት ስራህን ስትሰራ እግዚአብሔር ይመዘግበዋል። እያንዳንዱ ሰው በተሰማራበት የሥራ መስክ በቅንነትና በታማኝነት በንጽህና ሲሰራ እግዚአብሔር እሱን ክሬዲት ያደርገዋል። ታውቃለህ። እና ስራ መስራትና ማገልገል በጣም የተለያዩ ነገሮች አድርገን መውሰድ የለብንም። እንዲያውም በስራ ትጋት ነው እኛ ሌሎችን መማረክ ያለብን። መስራት አለብን። ክርስትና የስንፍና ሃይማኖት አይደለም፣ የሥራ ሃይማኖት ነው። ስለዚህ አይጋጭም። ስራዬን እሰራለሁ። እግዚአብሔር በሰጠኝ ጸጋና አቅም ደግሞ እሱ በፈቀደ መንገድ ደግሞ አገለግላለሁ።